ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ መኔ ከቤት ያስወጡልኝ ነው። አግዙኝ፣ በቃ አግዙኝ፣ አማቼን ከቤት እንድትወጣ አግዙኝ። ቲክቶከሮችን ሰብስበህ ዘፈንን አሰማቸው። ከዛ ደግሞ በቀጣይ ቀን ዲጂዎቹ ደግሞ እንዴትኛ ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ። እና እንደመሰገጥ ደስ የሚል ነገር የለም። ብራዘር ሰላም ቤተሰቦቼ እንደምናችሁ ነው ያለው። በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ሁላችሁም ባላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ይህን ቪዲዮ እንግዲህ ላይክ በማድረግ ብትጀምሩ እና ፍቅራችሁን ብታሳዩኝ ቤተሰብ እና ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ብትጽፉልኝ ብዬ አስባለሁ። ለማንኛውም ዛሬ እናንተን ቁም ነገር ያስጨብጧቸዋል፣ ዘና ፈታ ያረጋቸዋል ብዬ ያሰብኳቸውን ቪዲዮ ሰብሰብ አድርጌ ወደ እናንተ ይዤ መጥቻለሁ። የመጀመሪያው እንግዲህ ቪዲዮ የሚሆነው ስለ አዶናይ ነው። ያው አምለሰት ሙጬ ጋር መቅረቡን ተያይዞ አዶናይ ብዙ ሰዎች ብዙ ነገር ተናግረዋል። ያው ከሰይፉ ሾው ጋርም አነካክተውታል ማለት ነው። ያው አይነካካም ማለት አይቻልም። እንግዲህ አንዳንድ ቪዲዮዎች አሉ፣ እሱን አይተን የምንፈርድ የምንሰማ ይሆናል። ያው ራሱ ሰይፉ ፋንታሁን ዳይመለሰን ኢንተርቪው ባደረገበት ሰዓት እንዴት ቲክቶከር ትጠራለህ ብሎ ነቆራ እሱም ነቆራ አድርጓል። ስለዚህ ብዙ ሰዎችም ብዙ ነገር ተናግሯል። ሌላኛው ደግሞ ዲጄ ሊም ስለ ቴዲ አፍሮና ስለ ሰይፉ ሾው ያወራቸው ነገር አለ፣ እሱንም የምናየው ይሆናል። በመቀጠል ደግሞ ፍናን እንግዲህ ያው ባሏ ማን እንደሆነ ታውቋል። እሱንም ፎቶና ቪዲዮ ይዤላችሁ መጥቻለሁ። ከኢትዮጵያ ሕዝብ እንግዲህ ፈልጎ ያጣው ብር ብቻ ነው። በማንኛውም ወደ መጀመሪያው ቪዲዮ እንሄዳለን። ላይክ በማድረግ ጀምሩ። እንዳለ ይጣላል ነገርሽ እንዳለ ነው የምልሽ። ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ መሴጆቻቸውን ዲሊት አድርገው ይሄ ባለቅ ያለው አንፎሎ ያደረጉ እግዚአብሔርን አውቃቸዋለሁ። አሁንም አስታውሳቸዋለሁ ስማቸው። አንዳንዶቹ ለማውራት ይሞክራሉ፣ አላወራቸውም። በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ። ግን የዛኔ አንድ አዶናይ ነበርኩኝ። ኢቨን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል። አስቢ እስኪ በምን መሄድ እንደሚሄዱ እነሱ እኔን ተይኝና አዎ በቃ ማዘር አሁን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር። ከዛ ማዘር ደውላ በቃ ተጨናንቃት ነገር አይደለም ምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ። ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ፣ በጣም እንደምትሰቃይ። ፋዘርም አስቢ ፋዘርም አታዩ። እስቲ ደግሞ ሌላ ሰይፉ ዳዊት መለሰን አቅርቦ ምንድነው ያለው የሚለውን አብረን እንየው። በቅርቡ አዲስ አልበምህ ሚስጥርን መውጣት ምክንያት በማድረግ ቲክቶከሮችን ሰብስበህ ዘፈንን አሰማቸው። ከዛ ደግሞ በቀጣይ ቀን ዲጂዎቹ ደግሞ እንዴት እኛ እያለን አሉ። ከዛ ደግሞ ባለፈው አርብ ይመስለኛል እንግዲህ ዲጂዎችም ሌሎች የተውጣጡ ባለሙያዎችን ደግሞ ሰብሰብ አድርገህ እንደገና ፓርቲ አዘጋጀህ የዘፈንህ የሚደመጥበት። እንደውም አንድ ሰው ሲያማህ ነበር፣ እንዴት ዴቭ አማቹ ዲጄ ሆኖ እንዴት ቲክቶከሮችን አስቀደመ ስትባል ነበር። እና እንዴት ነው ያ ነገር እንዴት ሊሆን ቻለ? እንግዲህ ምን አለ መሰለህ፣ እኔ ዘፈን ካወጣው ከ22 ዓመት በኋላ ነው አሁን ማወጣ ያለሁት። የኔ የማውቀው ትሬንድ የዛሬ 22 ዓመት የነበረው ነው። ስለአሁኑ ብዙ የለውበትም። ሶሻል ሚዲያ እንኳን ጆይን ያደረኩት የዛሬ ሜይ ቢ 6 ወር 7 ወር ነው። ምክንያቱም አልበሙ በማስመልከት እንዲኖር ያስፈልጋል ተብዬ ቲሞች አሉኝ፣ አብሮኝ የሚሰሩ ልጆች አሉ። በጣም ጥሩ ልጆች፣ ጎበዞች ልጆች አሉኝ። ስራውን ለማሳካት የሚያደርጉት እንትን ነው እንግዲህ። እና ብዙ ነገር በእኔ ዲሲዥን አይደለም። አሁን እኔ የማልፈልገውን ነገር ሁሉ ማድረግ አለብን ሲሉኝ ብዙ እንከራከራለን። ጊዜው ከጠየቀ በሚለው ነው። እና የእውነት ለመናገር እንደው ኢንተርቪውም ብዙ ነኝ። ያው አታውቃለህ፣ የዛሬ 20 ምናምን ዓመት ምንም አይነት ሶሻል ሚዲያ ላይ ሚዲያ የሚባል ነገር ላይ ቀርቤ አላውቅም። ለመጀመሪያ ጊዜ ነው አንተ ላይ የቀረብኩት። እና ማድረግ አለበት ትዕዛዝ ከግሩፑ። ምክንያቱም እነሱ የተሰባሰቡት እኔን ሰፖርት ለማድረግ ነው። አሁን በእኔ ጊዜ በየሙዚቃ ቤቱ በየሰፈሩ እየሄዱ ሙዚቃ ፖስተር ተለጥፎ ምናምን ነበረ። መብራት ላይ ካሴትና ሲዲ ተይዞ ያ ባህል ያ ጊዜ እንደዛ ነበረ። አሁን ትሬንዱ ተቀይሯል። አንድ እውነታ ምን አለ እንዲሰሙትና ሰፖርት እንዲያደርጉን ሚዲያውን እንዲያደርሱልን አይነት ነገር ነው እንጂ የተለየ አሁን ስለኔ ሙዚቃ እኔ ፕሮፌሽናል ነኝ። ሙዚቃዬን ሰምተው የተለየ ግምገማ ይሰጡኛል ብዬም አይደለም።
የሆነት ለምን እንዲያስተዋውቁ እንዳያችሁት ነው ጋይስ። ሰይፉ ሾው ለማመን ባይፈልግም እንዳይመለስ ግን ለማስረዳት አስቦ የተናገራቸው ነገሮች አሉ። ጊዜው የሶሻል ሚዲያ ነው። እኔ የዛሬ 22 ዓመት ፖስቸር በመለጠፍ ነበረ ፕሮሞት የሚደረገው። አሁን ግን ሶሻል ሚዲያውን ተጠቅመን ነው ራሳችንን የምናስተዋውቀው። ስለዚህም ደግሞ ቲክቶከሮች መምጣታቸው አስፈላጊ ነው ብሏል። እሱ ግን አዶናይ ለመንካት ይመስለኛል። ምክንያቱም ቲክቶከሮችን እሱ ከዚህ በፊት ሰይፉ ሾው ላይ ኢቢኤስ ላይ እየጋበዘ ያቀርባቸው ነበር። ነገር ግን አሁን እንዳይመለሰ ሲያደርገው ስህተት፣ እሱ ሲያደርገው ደግሞ ልክ የሚሆንበት ምክንያት የለም ብዬ አስባለሁ። ለማንኛውም ስለዚህ ጉዳይ ደግሞ አንድ ቪዲዮ አይተን እንመለስ። ቴዲ አፍሮ አንድ ልንገራችሁ፣ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባም። በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር። ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታዴ ነበር ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃጥ ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ። አሁን ቴዲ አፍሮን ኢንተርቪው ማድረግ አይችልም። ቴዲ አፍሮ ሻይለው እሱ እናውቃለን። ስለዚህ ምንድነው እንትነው ጥያቄ የለውም። በቃ አደረገችው። ልክ ነው፣ መሆን ነበረበት። ቫይራል ነው የሆነችው። ቫይራል ስክሮል ስናደርግ እነሱ ናቸው አይደል እንዴ? ተናግሬያለሁ። ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ ያረጀ እንዴ በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮሮፓፕ ብሎ ኡቭ አድርጎ ማምጣት ነበር። በምን ተጣሉ? ታቀሳስረኛለች። ካሁን ሪከርድ ታስደርገኝ በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ ማቀው ትክክለኛ ሞዴሬተር ቴንኪው ልንገራችሁ አይደለም በሚስቱስ ምናምን አይደለም በሱ ብቻ አይደለም። እኔ እሱን ታሪክ አላቅም። እኔ እንትና ብሎኝ አታቀሳስሩኝ። እኔ እሱን ታሪክ አላቅም። እኔም ማቀው ልንገራችሁ። ለምን ይዋሻል የሚል ፕሮግራም ነበረው ሰይፉ። እዛ ሰዓት ላይ የቴዲ አፍሮ ዘፈንና የሆነ አንድ ሱዳንኛ ዘፈን በእንጀራው ነው የመጣበት ዴፊኒትሊ። ከዛ በኋላ ይሄን ነው ማቀው። ለረጅም ጊዜ እኮ ነው በቃ። እኔ አላቅም ሮዳስ። እኔ ማላቀውን አላቅም። አውቃለሁ፣ ይሄኛውን አላወራም። እኔ በጣም ክብር አለኝ፣ ተናግሬያለሁ። በጣም ነው የምወዳት አምለሰትን። እኔ ቴዲ አፍሮን ኢንተርቪው እንዳደርገው ያደረገችኝ አምለሰት ነች። ዲጄ ሊ እንግዲህ እንደተናገረችው የተጣሉት በእንጀራ ጉዳይ መቶበት ነው፣ በሚስቱ አይደለም እያለች ነው። በሚስቱም ሊሆን ይችላል፣ ግን እኔ እሱን አላቅም። በእንጀራ ጉዳይ ነው የተጣሉት። አምለሰት ሙጬን ደግሞ እኔ በጣም ነው የምወዳት፣ ምክንያቱም ኢንተርቪው አረገዋለሁ እንዳረገው የረዳችን እሷ ነች ብላለች። ቀጣይ ደግሞ ትዳር አፈላላጊዎች አሉ ቲክቶክ ላይ። እስቲ ትዳር አፈላላጊ የሚል አንድ ቪዲዮ አለ፣ እሱን አይተን እንመለስ። አንድ ቀን ሱስ የደረሰበት ድርሻ አላውቅም። እሺ ይሆናል፣ የመቅደስዬ ይሆናል። በጣም አየሽው እኮ ቀላል እኮ ይሆናል። አይሆንም፣ የመጨረሻ እድልሽ ነው መቅደስ። ይሄ ካመለጠሽ መተኛትሽ ነው። ሌላ ጊዜ እገባለሁ። እንግዲህ ጆሲ አልተሳካልሽም። ጆሲ ለአንቺ ልፈልግልሽ እስቲ አንድ እድል፣ እስቲ አንድ እንደው ሌላ ለኔ አላት እንደው አጠፋ። እሺ መቅደስዬ በቃ ደህና ደሪ። እሺ ዛሬ አልቀናሽም ማለት ነገ ይቀናሽም ማለት ነው። አይደለም ይኸውልሽ፣ ቤተክርስቲያን ጸልይ። ቤተክርስቲያን መሄድ ስለምትወጂ ጸልይ፣ እዛ መተሽ ፈልጊ፣ ተስፋ እንዳትቆርጪ። እሺ ደህና ደሪ። እሺ ጆሲ ለማንኛውም ጋይስ እንዳያችሁት ነው ቪዲዮ። ልጁ አለማመኑ እንዲህ እያለ ነው ትዳር እየለመነ ያለው። በቀጣይ ደግሞ ስለ ትዳር አንድ ልጅ ያወራቸው ወሬ አለ። እሱም ወሬ አይተነው እንመለስ። ሀብታም ባል ታረገ ተብሎ አይፈታም። በሁሉም ሃይማኖት ይጸለይለታል ማለት ይሄ ቀልድ ነው። በአንቺ ቤት እየቀለድሽ ነው። በጣም ጥሩ ትቀልጃለሽ። በእናትሽ
ኖርማሊ ቀልዶቻችሁ ምን እንደሆነ እንደው ታርጌት የሚያደርጉት ብታውቁት ደስ ይለኝ ነበር። ብዙ ሴቶች አላችሁ እንደዚህ አይነት ኮንተንት የምትሰሩ እንደዚህ ሀብታ ባልሽ ብቻ ሀብታም በዚህ ገብቶ በዚህ ወጥቶ ሴት ልጅ ምንድን ነው አእምሮ የላትም ነው አትሰራም ነው ወንድ ላይ ተንጠልጥላ ለምትኖረው ዘላለሟን ነው በዚህኛው ሳይድ በኩል ስጮው ደግሞ የሆነ ነገር ሆነ ሲባል ሴቶች ከወንድ እኩል በዚህ ገብተው በዚህ ወጥተው ናቸው ትላላችሁ። ምን አለ እንደዚህ ሰው እንዴት አስተሳሰቡ ይወላውላል ማለት እውቀት መረጃ ነው እንኳን አይወላውልም እኮ ወይ ታውቃለህ ወይ አታውቅም ነው የሚወላውል ንቃትና ማወቅ ያየው ዘንድሮ ብቻ ነው። ሰው ትመስያለሽ ሳይውሻው ቀለድሽ ማለት ነው። ሀብታም ባልች ታረገ ተብሎ አይፈታም። ነገ ጠዋት ፕራክቲካሊ ነገር ሆነ ሲባል ሌላ ታሪክ። ሶሻል ሚዲያ ላይ የምናውቃችሁ ሰዎችና መሬት ላይ ቆማችሁ የምትሄዱት ሰዎች አንድ ሰው አንድ ቦዲ ውስጥ አንድ አካል ውስጥ ሆናችሁ ራሱ የተለያያችሁ ናችሁ። በጣም ሴንሲቲቭ አትሆኛለሽ። ወንድ እንዴት ያደርጋል በምባይዋ እዚህ ጋር መተሻው መቀለድሽ ነው አንቺ ቤት ይሄ ነገር ይወርዳል እኮ አንዳንዴ። ያው ብዙ ነገራችሁ ድንፋታችሁ ምናምን ነገራችሁ አይወርድም መሬት ላይ አቲቲዩድ፣ አቋም፣ አመለካከት፣ መረጃ ምናምን ግን ይወርዳል። ሶስትም ሰው ቢሆን የሚሰማሽ ሰው አለ። የምትቀልዱትንስ ብታቁት የሆነ ሌቭል እኮ ያስፈልገናል። እየተሳሳተብን ያለው መስመር አለ። አሁን በቃ አያስቅም ቀልድሽ። እናቴ ምን ትላለች እንደው ስማ ሰመረ ባሪያው እንግዲህ እንደዚህ አይነት ነገርን የሚመልስበት መንገድ በጣም ነው የሚመቸኝ፣ በጣም ነው የሚያስደስተኝ። እንግዲህ ለቀልድ እየተባለ ብዙ ሴቶች የማይሆን ነገር ይናገራሉ። ስፔሻሊ ትዳር መነካት የሌለበት አንድ ፓርት ነው ብዬ አስባለሁ። ምክንያቱም በትዳር ብዙ ሴቶች ተጎድተዋል፣ ብዙ ወንዶች ተጎድተዋል። ትዳር ደግሞ አንዴ ከገቡበት የማይወጣበት አንድ ተቋም ስለሆነ ያን ተቋም መነካካት በቀልድም ሆነ በፌዝ ጥሩ አይደለም ብዬ አስባለሁ። እስቲ ፓስተር ቸሬ ደግሞ ሰግጥ እያለ ነው። እስቲ ምንድን ነው የምንሰግጠው እንየው። ያን የመሰለ ልጅ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጥና ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ነው ሰገጤ መሆን ፈልግ። በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጭ ማደር ስላቆምኩ። ማን ነው ፋራ ከኔ ነገስ? በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ከሆንኩ ፋራ መሆን ነው ፈልገው ገባ። ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ። ጥግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ። እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብዬ አውቃለሁ ልልህ ነው። ተሰብስበው መከረውኛል ተሰብስበው ወደ ነበር እንዲህ አንተን የመሰልክ ልጅ ተብዬ ተመክሬያለሁ። እና ወዴት ነው መለሰው? በጣም ተበላሸ እኮ ተባልኩት እኔ ሲጋራ ጫት ምናምን ሌብነት ማምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ። ተገለብጦ የተገጠረ መግጊራ አለ አይደል? ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው፣ መጠጡ፣ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው። እንዳያችሁት ነው ፓስተር ቸሪ የሚገርም መልእክት ነው ያስተላለፈው። መሰገጥ ማለት እነዚህን ነገሮች አለማድረግ ማለት ነው ብሎ የዘረዘራቸው ነገሮች አሉ። በጣም ለእናንተ ያስተምራሉ ብዬ ያሰብኳቸው ቪዲዮዎች መካከል አንዱ ነው። በቀጣይ ደግሞ እስቲ ልጅ ያሬድ ምን ተሰማው ምን እያለ ነው የሚለውን እንየው እስቲ። በሸገር ሲቲ ውስጥ የአንዳንዶቹ የመሬት ካርታ እግር አለው። እግር ያለው የመሬት ካርታ አለ። ለምሳሌ 100 ካሬ ቢሆን ያላቸው ቦታ ካርታቸው ይሄዱና 150 ካሬ 200 ካሬ በየቀኑ የሚራመድ ካርታ ነው ያላቸው መሬታቸው። ምን ሆናችሁ ነው? የሆነ የግል ፖሊስ አላችሁ እንደ የክልሉ ፖሊሶች እንደዚህ ደባሪ ፖሊስ የለም ብራዘር። ከንቲባው ምናምን የሚገራርሙ ግን እዚህ ክልል ውስጥ ምንድነው እንደዚህ የምትርመጠመጡ? ጭቃ የሆነ አስተሳሰብ። ከላይ ያሉትን አታሰዱ። በቀደም ዶክተር ተሾመ አዱኛ እኔ አላቃቸውም የማላቃቸው ኃይሎች ነው እኔን ያደረጉት አሉ። አሁን የሚደረገው ለምሳሌ የክልሉ ከንቲባ አቅም፣ የፖሊስ ዋናዎቹ አያውቁም፣ ዶክተር ተሾመ አያውቁም፣ የሆኑ ሰዎች ናቸው እና እውነታቸው ነው። እሳቸው የማያውቁት አይላለ። የምሬን ነው የምላችሁ፣ የማያውቁት የሆኑ ሰዎች የራሳቸው የግል ምናምን ጠፍጥፎ የሰሩት ፖሊስ አላቸው መሰለኝ ራሳቸው እንጂ እንደ ሀገር እንዲህ በስፒድ እየሄደች ባለችበት ሰዓት መንግስት እንዲህ ቀን ከሌት በሚለፋበት ሰዓት ጥሩ ነገር ሲሰራ
እኛ አለም ብለን አብረን ልንቀውጥ ስንል ስንት ጭንቅላት ያለን ልጆች ገና እኛ ጋር ይቀናቀናሉ። ሲጀመር ከነዚህ ጋር ከማውራት የሚሮጥ በሬ መደገፍ ይሻላል። አትግባቧቸው። ደረቅ ውሸታሞች። አባቴ እርጉዝ ነው ይላል ካርታው ምናምን እያለ የሆነ ይዘገናል። እንደዚህ ቢያስቀኝም ጉዳዩ ቢያስቀኝም አወራሩ ቢያስቀኝም ግን ያኔ ከልጅ ያሬድ ጋር በጣም እስማማለሁ። ምክንያቱም እኔ እና እሱ የምንኖርበት አካባቢ ተመሳሳይ ነው እና በጣም እንደዚህ አይነት ችግሮችን ብዙ ጊዜ እሰማለሁ፣ አያለሁ፣ እመለከታለሁ። ላይ ያሉ ባለስልጣናቶች የማያውቋቸው ነገሮች እዚህ የቀበሌ አመራሮች፣ የቀበሌ አስተዳደሮች ምናምን ብዙ የሚሰሩ ስራዎች አሉ። ይህ ነገር እንግዲህ ከላይ ያሉት ወርደው እንግዲህ ቢያጠሩት ብዬ አስባለሁ። ያው እንግዲህ እኔ ፖለቲካ አልወድም፣ ግን ልጅ ያለውን ነገር ነው ያስተላለፍኩት። በቀጣይ ደግሞ እንጀራ ሱቅ ውስጥ አይሸጥም፣ ከዚህ በኋላ ዳቦ ሱቅ ውስጥ አይሸጥም ተብሎ ህግ ወጥቷል። እስቲ ስለሱ ህግ አንድ ቪዲዮ አይተን እንመለስ። ደረቅ እንጀራ በሱቆች ውስጥ መሸጥ ሊከለከል መሆኑ ተሰምቷል። ደረቅ እንጀራን በየሰፈሩ በሚገኙ የሸቀጣሸቀጥ ሱቆች ውስጥ ለጤና ጎጂ ከሆኑ ምርቶች ልክ እንደ ሳሙናና ኦሞ ያሉ የጽዳት ዕቃዎች እንደ ፊሊት፣ በረኪናና የአይጥ መርዝ ያሉ አደገኛ ኬሚካሎችን ጨምሮ ሌሎችም ከምግብ ጋር መቅረብ የማይገባቸው ምርቶች በሱቁ ውስጥ ከደረቅ እንጀራ ጋር ለገበያ ማቅረብን የሚከለክል አዲስ መመሪያ በቅርቡ ስራ ላይ እንደሚውል የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። እናም በአዲሱ መመሪያ መሰረት ደረቅ እንጀራ መሸጥ የሚፈቀድባቸው ቦታዎች ለእንጀራ ተብሎ የተዘጋጁ የእንጀራ መሸጫ መደብሮች፣ ዳቦ ቤቶች እንዲሁም አጠቃላይ የምግብ አቅራቢዎች ማለትም ካፌ፣ ሬስቶራንትና ሆቴሎችን ጨምሮ በምግብ ነክ ምርት አቅራቢ መደብሮች ውስጥ ብቻ ነውም ተብሏል። ያው እንደሰማችሁት ነው። ከዚህ በኋላ እንግዲህ ሱቅ ውስጥ ዳቦና እንጀራ መሸጥ አይቻልም። ያው ለዚህ ተብሎ የተዘጋጁ እንጀራ መሸጫዎች ወይም ደግሞ ዳቦ ቤቶች ውስጥ ብቻ ነው መግዛት የሚቻለው የሚል ህግ ወጥቷል። ለማንኛውም ቀጣይ ደግሞ ፍናን ይህን ሰሞን ሽምግልና እንዳደረገች እናውቃለን። እንግዲህ ባሏ ማን ነው እያለ ሰው እየጠየቀ ነበር። ከዚህ በፊት እንግዲህ የኢትዮጵያ ህዝብ ፈልጎ ያጣው ገንዘብ ብቻ እንጂ ኢንፎርሜሽን አለ በሚል አንድ ቪዲዮ ይወጣል። እንግዲህ ባሏን ማን እንደሆነ የሚያሳይ ቪዲዮ፣ እሱም ቪዲዮ አይተን ደግሞ በተከታታይ ደግሞ ስለሱ አንድ የተኮመከ ኮሚክ የሆነ ቪዲዮ አለ። እሱን አይተን እንመለሳለን። We can break all the rules, be the rebels you wanna dance in the dark on the top of the Rari. Run through the streets, just you and me tonight. Sipping on the juice, we're drinking in the club, getting lit tonight. Sipping on the juice and we're drinking, getting lit tonight. We can break all the rules, be the rebels you wanna dance in the dark on the top of the Rari. Run through the streets, just you and me. የኔ ቆንጆ እንዴት አባታ እንደምታመርኩስ አንተ ፍናን እኮ ልታገባ ነው። ምን ፊልም ላይ አንዴ ሽምግልና ተልኮ ምናምን አንተ ተጣልታ ለርቅ ምናምን እንዳይሆን። አሬ ምን እርቅ ምናምን ነው ሰውዬው። ይኸው እንትኑን ፍናንዬ የኔ እናት ምን ነው አምላኬ በሌሎች ወንዶች አይኔን ቁራሪት አርጋት ብዬ ለምኜ እኔን ቁራሪት አደረግኝ። ፍናን እያስቻለች ምን ነው አለ ተረጋጋ። ልብሽ ቻለሽ እንዴ አታ እኔ መቼም ቢሆን አልተዋትም። ፍናንዬ ውሻም ሞኜ ቢሆን ቤቷ አገባል። ውሻ ኧረ ደስ ይላል። ለማንኛውም እንግዲህ ብዙ ወንዶች እንዲሰማቸዋል ብዬ አስባለሁ። ያው ለቀልድ ነው። በጣም የብዙ ወንዶች ክራሽ ስለነበረች ነው። በጣም ብዙ ወንዶች ይወዷታል። ቆንጆዬ ነች። ኢትዮጵያ ውስጥ ካሉ ቆንጆ አክትረሶች መካከል አንዷ ፍናን ነች። ቀጣይ ደግሞ ቪዲዮ የሚሆነው እሸቱ መለሰ እንዴት ነው የሚጨፍረው ብሎ የወጣ ቪዲዮ አለ። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ። እንዳያችሁት ነው የሰርግ ዘፈን ላይ ነው ይህ ቪዲዮ የተቀረጸው። እሸቱ መለሰ እኔ በበኩሌ አይመስለኝም። እኔ ከቤት ያስወጡልኝ ነው። አግዙኝ፣ በቃ አግዙኝ። አማቼን ከቤት እንድትወጣ አግዙኝ። እኔ ቤቱ እኔ ለምሳሌ እንደምታውቁኝ ማለት ነው ቤት ውስጥ ገባ ማለት ነው በፓንትና በጡት ማሳዣ አፕስቴር ዳውንስቴር ኪችን ውስጥ ምናምን መሮጥ እፈልጋለሁ። በዚህ ሴት የተነሳ 1 ዓመት ሙሉ ፓንትም ጡት ማሳዣ ማድረግ አላውቅም። ብርድ ልብስ ነው የምለብሰው ቤት ውስጥ። አትወድም ሴት ልጅ ሽፍን ስትል የሚባል ነገር የኢትዮጵያ አይነት አመል አላት። አግዙኝ፣ እንዴት አድርጌ ላስወጣ ከቤት ውስጥ? እኔ ቅዳሜና አርብ እየገባሁኝ መዝናናት እፈልጋለሁኝ እንደ ድሮዬ መሳቅ መጫወት። እንዴት ውጣልኝ አልወጣም አለቻ። ሴት ልጅ ሽፍን ስትል የሚባል ነገር የኢትዮጵያ አይነት አመል አላት። አግዙኝ፣ እንዴት አድርጌ ላስወጣ ከቤት ውስጥ?
ጌታና አግዙኝ፣ እኔ አግዙኝ፣ በቃ እኔ መረረኝ፣ አግዙኝ፣ ኢትዮጵያኖች አግዙኝ። ሀንዬ ብላችሁ አይዲያ ስጡኝ። እናንተ ሪከርደሮች አይዲያ ምንም የላችሁ? የሆነ ሐሳብ አቅርቡ። ሀንዬ በሉ ሪከርድ እየቀደሰው እንደማ ሀንዬ እንደዚህ አይነት ሐሳብ ፈጣሪና ቤቱን ጥላት ወጣልሻለሽ በሉ። ሴትዮዋ ስልኬን ሲጎረጉር ራሱ አጠገቤ ቁጭ ትላለች። እኔማ ከባሌ ጋር ተመካክራ ይሆናል። እናቴ በነፍስ ድረሽልኝ፣ በዚህ ኢትዮጵያዊ ሴትዮ ማበዴ ነው እና በነፍስ ድረሽ ብሎ እኔ እንደሚመስለኝ እኔ ሳላስበው ከጀርባ የተሰረረልብኝ ሴራ መሆን አለበት ብዬ ራሱ ባሌንና የባሌን እናት እንዲወጥር ይዣሉ ቁጭ ብያለሁ። አግሮ ጥሩጣለሁ። አንዳንዴ እናንተ ጋር እንደ እብድ ጮሃለሁ አይደል? እዛ እንግሊዘኛ በደንብ ስለማልችል ባይኔ ነው ማግሮ ጥርቶ የመሰለኝ ነገራው ምን እንደሆነ ታውቃላችሁ? ባሌ ለናቱ ነይና በነፍስ ድረሽልኝ፣ ይቺ ኢትዮጵያዊ ሴትዮ በአራት ልጆች ዙሪያዬን ከባ፣ በዛ ላይ ደግሞ ቤት ውስጥ እንደ እብድ እየሆነች ልታሳብደኝ ስለሆነ በነፍስ ድረሽ ብሎ እናቱን ጠርቷት መሆን አለበት። ከዛ ብላለች ለኔ ስትነግረኝ ለአንድ ወር ብላ ነው የመጣችው ነበር። ይሁን በቃ አልሄድም ካለችኝ እኔም እሷም እኔ ካልተኛው አትተኛም ሴትዮዋ። ስለዚህ ለሷም የጌም ወንበር አምጥቼ እኔ ከፈለገች ከኔ ጋር ራሱ ጌም ትጫወት ከናንተ ጋር ለፈለ ጨዋታ አመጣት እኮ ነበር። እኔም ቁጭ እላለሁ እሷም ቁጭ ትል ነበር። ችግሩ ምን እንደሆነ ታውቃላችሁ? ሴትዮዋ አማርኛ በአማርኛ ያው እኔን እንደምትሰድቡኝ እማማ እናቱ በደብላችሁ መሳደባችሁ አይቀርም መቼስ ስለማውቃችሁ ነው። እኔንማ እንደፈለጋችሁ እንዳያችሁት ነው ቪዲዮን። በዚህ ነው ያለ የሰው ልጅ ክብሩን ሲያጣና የሰውን ክብር ደግሞ ዝቅ ሲያደርግ በጣም ነው የሚያሳፍረው። እንግዲህ ለባሏም ክብር የላትም ብዬ ነው የማስበው። ምክንያቱም አማቼ ካለች የባሏ እናት ናቸው የሚሆኑት። ባይሆኑ እንኳን ይህን ያህል አንድን እናት ወልዳ ያሳደገችን እናት በዚህ ያህል መናገር፣ በዚህ ያህል ለሳቸው ስድብ እንኳን የላችሁም ወይ እያለች እንትን እያለች ነበር እና በጣም ያሳፍር ዘመን ላይ ነን ያለ ነው። ማንኛውም የመጨረሻ ቪዲዮአችን ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ በማድረግ አስተያየቶቻችሁን ደግሞ ጻፉልኝ፣ አበረታቱኝ፣ አይዞ ጠንክር፣ ሰግጥ በሉኝ። ለማንኛውም መልካም ቀን